በጌታ በኢየሱስ ስም ሰላም ለእናንተ ይሁን። ለሕዝብ ሁሉ የሚሆን ታላቅ የምስራች ታላቁ የምስራች ወንጌል ነው። ወንጌል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ያድናል። መዳን በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ ነው። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ ኢየሱስ ኃጢአተኞችን ሊያድን ወደዚህ ምድር መጣ የሚለውን የእግዚአብሔርን ቃል ሰዎች ሁሉ እንዲያምኑትና እንዲቀበሉት ይገባል። ምክንያቱም ሰዎች ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸው፣ አንድ ጻድቅ የለም። ነገር ግን በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ጽድቅ በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋው፣ የዘላለም ሕይወት በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋ ነው። መዳን ደህንነት በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋ ነው። የኃጢአት ደሞዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ ለሚያምኑት ሁሉ የዘላለም ሕይወት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወዷልና። በእርሱ የሚያምን አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ለሰው አንድ ጊዜ ሞት አለ። ከሞት በኋላ ለሰው ሁሉ ፍርድ አለ። ከዘላለም ሞት፣ ከዘላለም ፍርድ፣ ከኃጢአት ደሞዝ የሚያድነን በቀራኒው መስቀል ላይ ደሙን ያፈሰሰልን የሞተልን፣ በሦስተኛው ቀን የሞትን ጣራ አጥፍቶ የተነሳው የትንሣኤው ጌታ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። የእግዚአብሔር መንግሥት ቀርባለች። ንስሐ ግቡ፣ በወንጌልም እመኑ። ኢየሱስ ክርስቶስ ያድናል።